ሰላም እንዴት ናችሁ? ደህና ናችሁ ወይ? ዛሬ ሳንሰራም ነበረ። እስቲ ቀለል ያለ ምግብ ማለት እኛ ብዙ ጊዜ ሸቃሎች ቆይ እያልን ብዙ ጊዜ ለራሳችን ጊዜ አንሰጥምና እስቲ ቀለል ያለ ምግብ አሰራር ላሳያችሁ። መብላት እንደኔ ሰላጣ መብላት ለምትወዱ ማለት ነው። ዛሬ ምሳ ቤት አንሰራም ነበረ። ከውጭ ነው ሲሉኝ በቃ እኔ አልፈልግም ከውጭ ምግብ ብዬ የውጭ ምግብ ብዙም አልወድምና ሀሳብ ሳመጣ ኢትዮጵያ ያለው በጣም ወደውን ምግብ ትዝ አለኝ እና እስቲ ላሳያችሁኝ። አንድ ኪያርና አንድ ቲማቲም፣ አንድ ሎሚ፣ ሽንኩርት መጠቀም ትችላላችሁ። እኔ ሽንኩርት ብዙ ጊዜ ስለማልወድ ነው ሽታውንና የአረንጓዴ ሽንኩርት የተጠቀምኩት ገና እንትኑ ማለት ነው። እና ሌላ ምንድነው የተጠቀምኩት? ዘይት እና ጨው፣ ሎሚ አለቀ። አንድ ላይ አድርጌ ድንች ቀቅዬ ነበር። የተቀቀለ ድንች ነበረኝ፣ ወጥ ድንች። እሱን ከትፌ ከተትኩበት፣ ሚጥሚጣ አረኩበት፣ ከኢትዮጵያ የመጣ ነበረኝ። በቃ እንደዚህ በቀላሉ መብላት እንችላለን። ግዴታ ሰዎች እስኪሰጡን እስኪያመጡልን ድረስ መጠበቅ የለብንም። እንደዚህ ለራሳችን እየሰራ መብላት አለብን።